እንጂፈቹን ኒደንዳም የትግልና የብሔርተኝነት አስተማሪያችን አባታችን እዚህ አሉ። ለኔ አባቴ ናቸው በሁሉም በኩል በኦሮሞነት እንዲሰማኝም ታጋይ እንዲሆንም ማለት ነው። እንኳን ደስ አለዎት እላቸዋለሁ። በገገመደኒ ኦቱ ኢስን እንጅርተን ተይ አንንጅሩ እንጅሮቹን ፎኒን እንጅሮቹ ሚቲ ገሩ ኦሮሞቴ እንጅራዱን ቱሬቹ ኮት ወርና ዱራ እንጅረንተ ከበፊቴ ያሉት ሰዎች ባይኖሩ እኔ አልኖርም ማለት እንዲሁ በስጋ አልኖርም ማለት አይደለም። ተከብሬ ግን አልኖርም ለማለት ነው። ከበፊቴ ያላችሁት በሙሉ ስላላችሁ ነው እኔ ያለሁት። እንኳን ኖራችሁልን፣ እንኳን ደስ አላችሁ። እስም በገጅራተኒ ወርና ቦዳሞ ጅርቶቹ ወርና ቦዳሞ ጅርቱ እንጂፈቹን ኒደንዳማ ከኔና መጀቹ በርባዱ እንጂፈቹን ኒደንዳማ እንጂፈቹዳፍ ሀገም ኡፍ ቆጴሲቴ ደሙርቴሳን ማሸነፍ ይቻላል። ለማሸነፍ ግን ምን ያህል ራስህን አዘጋጀህ ነው ጥያቄ። ማሸነፍ ይቻላል። ደርጋጎ እንጂፈቹን ኒደንዳማ ቤካ ኒደንዳማ ገሩ እንጂፈቹ በርባዱ ፊ እንጂፈቹ ቆጴሱን አደድ ማሸነፍ መፈለግና ለማሸነፍ መዘጋጀት የተለያዩ ነገሮች ናቸው። ቀላቅዬ ነው የምናገረው ብያለሁ። እንግዲህ ማሸነፍ መፈለግና ለማሸነፍ ራስን መዘጋጀት ለየቅል ናቸው፣ የተለያዩ ነገሮች ናቸው። መፈለግ ራሱ አንድ ጥሩ ነገር ነው። ያንን ፍላጎት ለማሳካት ግን መዘጋጀት ያስፈልጋል። እንጂፈቹ በርባዱን ዋም በሬዳ ዋም ይደጋ እንጂፈቹ በርባዱ ዳንቆ ፈገሩ እንጂፈቹን እንጂፈቹ ፉፍ ቆጴሱ በርባችሳችሁ ኤላ ኑቲ namni kuni qalbii fi foonidha. Gaafa qabsoo eegallu namni amma diina waliin an qabsaa akkasan qaba dura qabsoon uf keessa jirte jechuudha. Waan foon keenya kuni barbaaduu fi waan qalbiin keenya barbaadutu jira. Lakki qalbiidhuma koon gabbisaa jettee midhaan nyaachuu dhiisuu hin dandeessu, bishaan dhuguu hin dandeessu. Bishaan dhuguun dirqama, midhaan nyaachuun dirqama. Qalbiidhuma koon hin jiraadhaan midhaanis nan barbaachisu jechuu hin dandeessu, bishaanis nan barbaachisu jechuu hin dandeessu. Qalbii kee gadi gattee bishaanii fi midhaan qofaan hin jiraadha yoo jettes immoo akka biraati jechuudha. Inni immoo kaampii biraati. Warra akkasii ni jiru beekaa. Warra akkasii ni jiru. Akki goonu qalbiin keenyas foon keenyas araaramanii akkatti jiraachuu danda'an yoo beekne ni injifannaa jechuudha. ወንድሞቼ እኔ አሁን አንድ ሰው ነኝ አይደል? እንታገላለን ስንል ብዙ ጊዜ የምንሳሳተው ከውጫዊ ኃይል ጋር መታገልን ነው የምናስበው። የመጀመሪያ ትልቁ ትግል ከራስ ጋር። እኛ ስጋ ለባሾች ነን። ያለ ውሃና ያለ ምግብ መኖር አንችልም። አይ እኔ ለዓላማዬ ለምኔ ብለ መቼም ውሃ ቲቴ ምግብ ቲቴ ማደር አይቻልም። አይ ዓላማ ምን አባቱ ብለ ዓላማህን እንጀራና ውሃ ብቻ አድርገህም መኖር እሱ ሌላ ካምፕ አለ፣ የምንኖርበት ካምፕ አለ። ስለዚህ ትግል የሚጀምረው አንድ ሰው ከኔ ነው። እኔ ህሊናዬና ስጋዬን እንዴት አሳርቄ እኖራለሁ? ህሊናዬና ስጋዬ እርስ በራሳቸው ጠላት የሆኑ እኔ ቆንጆ መኪና ያምረኛል እዚህ መንገድ ላይ የማምረኝ እንዳይመስላችሁ።
ያምረኛል እኮ ደስ ይለኛል። እዚህ ቆንጆ ቤት ሳይ ደስ ይለኛል። ቆንጆ መኪና ሳይ ሁሉ ነገር ቆንጆ ደስ ይለኛል። ትንሽ ቆይቼ ሳስብ ደግሞ ይሄን ቆንጆ መኪና ማገኘው ህሊናዬን ከተውኩ ብቻ ነው። አሁን ማለት ነው። እሱንስ እንዴት አደርጋለሁ? በሰው ልጅ ተፈጥሮ ትግል ውስጥ ከውጫዊ ኃይል ጋር ሳይሆን ከራሳችን ጋር የምናደርገው ትግል እጅግ በጣም እልህ አስጨራሽ ነው። ይሄንን አስተካክለን ከሄድን እናሸንፋለን። አመሰግናለሁ።